ወይዘሮ ለምለም ማውራቱ ባላለው የሃይፐርታይሮይድ ወይ አመንጭ እንቅርት ታካሚ ነበርኩ። ህመሙ የጀመረኝ ያው የክብደት መቀነስ፣ የራብ ስሜት፣ ድብርት ነበሩኝና ጣቢያ ሄድኩ። በሽታው የታወቀው በዛ ጊዜ ተመርምሬ እንትን አላሉም። ከወለድኩ በኋላ አጋጣሚ ጤና ጣቢያ ምርመራ ሄድኩ። ምርመራ ተመረመርኩ። የዛ ነው ያወቁት የታይሮይድ እንትን አለሽ ብሎ ማለት ነው። ከዛ ሪፈራሉኝ ወደ ምኒልክ ሄጄ መድኃኒት ጀመርኩ ማለት ነው። የታይሮይድ እንትን ፒቲዩ መጀመሪያ 100 ግራም ነው የጀመርኩት። በ100 ግራም በየእንትኑ ማለት በየ3 ሰዓት ልዩነት 300 ግራም ይወስድ ነበር። በኋላ እየባሰ ሲሄድ ደግሞ ግራሙ እየጨመረ ሄደ። የመጨረሻ ደረጃ ሲል የልብ ኬዝም አምጥቶልኝ ነበር። የልብ ኬዝም 40 ሚሊ ግራም ወስድ ነበር ማለት ነው። እዛ ለ4 አመታት ፒቲ ወስጃለሁ እስከ 900 ግራም እንትን ማለት ነው። በ300 በየሰዓቱ የኒኩለስ እንትን የሰማሁት በቃ እዛ 4 አመታት ምንም ለውጥ የለውም። የሆነ ዶክተር አጋጣሚ በዚህ ህክምና እኮ ብታገኝ ለውጥ ይመጣ ነበር፣ እዚህ ካለ ጠይቂ ከሌለ ደግሞ እንደዚህ ወይ ሲለኝ በጣም መፈላለግ ጀመርኩ። ሳፈላለግ ያው ረዳት መጣው ማለት ነው። መስተንግዶ በጣም አሪፍ ነው። የታይሮይድ ስካን ተደረገልኝ። ከዛ በኋላ ነው የታይሮይድ እንትኑ ከወሰድኩ በኋላ ነው ህክምናው ጀመርኩት። የጨረር እንትን የወሰድኩት ማለት ነው። ዝግጅቱ አሪፍ ነው። መጀመሪያ ያስፈራል፣ ግን መጀመሪያ እንደሚል አይደለም። ህክምናው ቀላል ነው። ከህክምናው በፊት ያው የእንትን መቀነስ ብዬሻለሁ። የክብደት መቀነስ አለ፣ እንቅልፍ ማጣት አለ። አሁን እሱ ነገር ምንም ነገር የለም። ክብደትም በስነ ስርዓት እንትኖል ምንም ነገር የሚሰማኝ ነገር የለም። የልብ እንትኑም ተስተካክሏል። የሁሉም ነገር ምንም መድኃኒት አልወስድም። አሁን ምንም የልብም አልወስድም፣ ምንም ነገር አልወስድም። የሆርሞን ምርመራው ወደ ነበረበት ተመልሷል። ሁሌ በየወሩ ክትትል አደርጋለሁ እና አሁን በስነ ስርዓት ተስተካክሏል። ሁሉም ነገር ነው ከኢኮኖሚ ጀምሮ ነው ምቃው እንትን የሚልብህ እና በጣም ደስተኛ ነኝ። 4 አመት የነበረውና እኔ 1 አመት ረዳት መጥቼ ታክሜ ያገኘሁት ለውጥ በጣም ነው። እውነቴን ነው። በጣም ነው የማመሰግነው። በዛ አድርጌም አመሰግናቸዋለሁ። ዶክተሮቼም በጣም ነው የማመሰግናቸው። እውነቴን ነው። ጥሩ እንትን ከህክምናው በላይ ነው የነሱ እገዛም እውነት በጣም ደስ የሚል ነው።